እኔ አላምንም ቤተሰቦቼ እኔ ማምነው ነገር የለም እዚህ ጋር ማለት ነው። ማርክ እንግዲህ ለብዙ ጊዜ ከሩትዬና ከአብርሽ ህይወት ወጥቶ ነበር። እስቲ ራሳቸው ያስቡበት፣ ራሳቸው ለመታረቅ ይሞክሩ በማለት ከነሱ ህይወት ወጥቶ ነበረ። ግን እንደዛ ሳይሆን ማርክ በሩትዬ ተስፋ አይቆርጥም። ሩትዬ ተስፋ እንድትቆርጥ አይፈልግም። ሁል ጊዜ ከጎኗ ነው እንደምታዩ ማለት ነው። ሁል ጊዜ ማለት ነው። ሁል ጊዜ በቃ ከሷ ጀርባ ማዋጋት እውነተኛ ወንድሟ እውነተኛ መከታ ነውና እርጉዝ በሆነችበት ሰዓት ብዙ ጊዜ ከባድ ነገሮች ሲያጋጥሟት በነበረ ሰዓት ከጎኗ ነበረ። ፈጣሪ እድሜና ጤና ይስጠው። ፈጣሪ እኔ እንጃ ያላሰበውን ነገር ይስጠው። እኔ ሌላ ምንም ምለው ነገር የለም። ማርክዬ በጣም ጥሩ ሰው ነው፣ መልካም ሰው ነው። አይዞሽ እህቴ በርቺልኝ፣ አንተ ጠንካራ ሴት ነሽ፣ መሸነፍ የለብሽም፣ ማርቀስ የለብሽም፣ የኔ ጀግና ብርቱ ጠንካራ ሴት ስላት ነበረና ሩትዬን በሱ ቃላቶች በጣም ተደስታ በቃ ስትበረታ ነበረ በእርግዝና ሰዓት እንደምታስታውሱት። ዛሬም ደግሞ ያው ሄርሜላ ከህይወታቸው አልወጣችም እስካሁን ድረስ እንዳያችሁት። ሩትዬ ወልዳ ልጇ እስከ 6 ወር ድረስ እስከሚሆን ድረስ ከነሱ ህይወት መውጣት አልቻለችም። አሁን ደግሞ የአብርሃም ቤተሰቦች ሄርሜላም ለመቀበል እንግዲህ ዝግጅት ላይ ናቸው። መጀመሪያ ዴቭ ዛሬ ራሱ በመጣው ቪዲዮ አይታችኋል በደንብ አድርጋችሁ ተቀብዬሻለሁ በማለት ልጇን የታምኔት ማሳመሪያ አድርጎ ነበር ያመጡት ማለት ነው። እንደዛም ሆኖ ግን ሩትዬ ዝም የምትል ሴት አይደለችም። ራሷን ከኔ ህይወት ውጪ የራስሽን ህይወት መኖር ጀምሪ፣ እኔም ያንተን ህይወት ውስጥ አልገባም በመባባል ትላንት ቪዲዮ ሰርቷል። ዛሬ ደግሞ በቪዲዮ እመጣለሁ ብለን እንጠብቃለን ብለን እያሰብን ነበረ። ዛሬ ደግሞ በተለየ ነገር መጥቷል። ማርክዬ እንግዲህ ከነሱ ጋር ቪዲዮ ከሰራ በጣም ቆይቷል በነገራችን ላይ ማለት ነው። በጣም ነው የተሰነባበተው። የሆነ ጊዜ ብቻ ልጇን ለመጠየቅ መጣ። አንድ ላይ ቪዲዮ ሰሩ ከሩትዬ ጋር። ከዛ በኋላ እሱ በራሱ ዓለም ከቤዝዬ ጋር ፕራንክ እየተደራረገ ነው የሚሰራው እንደ ቡታጀራ ወንዶች ሩትዬ ስርስር እየሄዱ ሩትዬን አያቃጥልም። ሌሎቹ ለራሳቸው ስራ ብሎ እኮ ነው ሩትዬን ጮጋራውን ምልጣት ጮጋራቸውን ይላጥና ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። የኔ መዳም ቅመሞችዬ፣ የኔ ወርቆች እንቁ የሆናችሁ ቤተሰቦቼ ደህና ናችሁ? ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እኔ ወርቆች እንድታበረታቱኝ የሩትዬ እህቶች ትችላላችሁ። ማትችሉት ነገር የለም። እኔንም ደግሞ ታበረታቱኛላችሁ፣ ታሳድጉኛላችሁ ብዬ ተስፋ አደርጋለሁ የኔ ወርቆች እና ማርክዬ ያው ብዙዎቻችን እንወደዋለን፣ ከሩትዬ ጎን እንዲሆን እንፈልጋለን ብዙዎቻችን ማለት ነው። ምክንያቱም የሩትዬ መከታ ስለሆነ የሩትዬ ግራ ጎኗ ስለሆነ ልበላችሁ። በወንድም በኩል ያው ግራ ጎን የሚባለው ትዳር ነው አይደለ? ባል ነው አይደለ? አብርሃም ደግሞ መሆን አልቻለም። ስለዚህ ማርክዬ ደግሞ እንደ ወንድምነት ቀኝ እጇ ነው። በቃ ሌላ ምንም ልላችሁ አልችልም። እና ፈጣሪ እድሜና ጤና ይስጠው። ያሰበው እንጀራ ሁሉ ይሳካለት። ሌላ ምንም ምለው ነገር የለም። ዛሬም ደግሞ እንግዲህ እንደምታዩ በአዲስ ነገር መጥተዋል። ሄርሜላ የምትባሏ ሴትዮ የእሷ ምስጢሮች እየወጡ ስለሆነ ወጣ ወጣ እያለች ነው።